ቀፍጠን ያለ ባላገር ነው ያልቃል ወጣና ሰላም እንዴት ናችሁ? ውድ የጽናት ሚዲያ ተከታታዮች፣ እኔ ደህና ነኝ ያለው እግዚአብሔር ይመስገን። በዛሬው ቪዲዮ ፕሮግራማችን እነዚህን አዳዲስ መረጃዎችን ቪዲዮ አለ እጄ ላይ አብረን የምናይ ይሆናል። ፍጻሜ ድረስ አብራችሁን ቆዩ። ቪዲዮን ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሪያክት እያደረግን አብረን እስኪ እንየው። ይኸው አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። እድሜያችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው። በትናንትናው ዕለት ከደሴ ወደ አዲስ አበባ 64 ሰዎችን ጭኖ ሲጓዝ በነበረ በ100 ሜትር ርቀት ገደል ላይ በመግባት እንግዲህ መኪና አደጋ ደርሷል። በዚህ መኪና አደጋ እንግዲህ 31 ሰዎች የሞት አደጋ ደርሷል። ከ64 ሰዎች 29 ሰዎች ደግሞ በከባድ ቁስለት ላይ ይገኛሉ። የሞት አፋፍ ላይ ሆነው በደሴ ሪፈራል ሆስፒታል ሕክምና እየተደረገላቸው ይገኛል። እንደምታዩት ነው። በጣም ያሳዝናል። ጊዜው አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። እድሜያችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው። ከሚሮጥ ሰው ይልቅ እየፈጠነ ነው። አሁን ታይቶ ኋላ የሚጠፋ እንፋሎት ነው። የጠዋት ላይ ጤዛ ነው ህይወታችን፣ ተሰባሪ ሸክላዎች ነን። ይህ ባስ የተገለበጠበት ምክንያት እስካሁን ፖሊስ እያጣራ እንደሆነ ምክንያቱ አልታወቀም። ነገር ግን የብዙዎች ህይወትን የቀጠፈ በጣም ዘግናኝ የሆነ አደጋ ነው። 100 ሜትር ርቀት ጉድጓድ ውስጥ ነው የገባው። እንግዲህ ፈጣሪ ወጥቶ ከመቅረት ይሰውራል። ምንም አይባልም። እስኪዩት የሞቱ ወገኖቻችን ፈጣሪ ነፍሳቸውን በአጸደ ገነት ያኑርልን። የተረፉት ደግሞ ቁስላቸውን የውሻ ቁስል ያድርግልን ነው የሚባለው። የውሻ ቁስል ቶሎ ነው የሚድን ይባላልና እንደው ፈጣሪ ምህረቱን ይላክላቸው፣ ህይወታቸውን ጤናቸውን ይመልስላቸው በኢየሱስ ስም። በሌላ በኩል ኦሮሚያ ክልል ላይ ደግሞ አንድ ዘግናኝ የሆነ አደጋ ሊከሰት በጣም አስደናቂ የሆነ ሹፌር ተገኝቷል። አንድ የህዝብ ማመላለሻ ታታ ባስ ሰዎችን ጭኖ እየሄደ ባለበት መስመር ወስቶ እየተጓዘ ነበረ። በሚጓዝበት ወቅት ፊት ለፊቱ አንድ ጭነት የጫነ ተሳቢ መኪና እየመጣ ነበር። ጥፋቱ ያለው ከህዝብ ማመላለሻ ሹፌሩ እንጂ ከተሳቢ ሹፌር አይደለም። እኔ ይሄን ሁሉ ሰው ከምፈጭና አደጋ ከማደርስ የኔ ህይወት ቢቀጠፍ ይሻላል ብሎ ወስኖ ወደ ውጭ ራሱን አውጥቷል። እስኪ ቪዲዮ እንመልከተው። አንበሳ ሹፌር ነው ግን ይሄ አተርፎታል። የባስ ሹፌሮች አትንቀጭቀጩ፣ እንደ ኢትዮጵያ ያላችሁ ህዝብ ስለጫናችሁ ነው የምትከበሩት። አዎ የባስ ሹፌሮች ምን ያደርጋሉ መሰላችሁ? አብዛኛውን ጊዜ ባስ የሚሆነ የተለያዩ ሹፌሮች ህዝብ ስለጫኑ ይከበራሉ። ነገር ግን ምንድነው ትልቁ ችግር? ትርፍ በሚጭኑበት ሰዓት ትራፊክ ለማምለጥ እያሉ አንዳንድ አደጋዎችን ያደርሳሉ። አስቡት። ተው አትንቀጭቀጩ። መስመር ለቆ እዛ ድረስ ሄዶ ነው የተጋጨው። ተው አትንቀጭቀጩ። የባስ ሾፌሮች ተው፣ ህዝብ ስለጫናቸው ነው የምትከበሩት። ተሳቢው መንገዱ ላይ ነው። የተሳቢውን ሹፌር ግን ሳላደንቀው አላልፍም። ይህን ሁሉ ህዝብ ጨፍልቄ ከማጠፋ እኔ ብጠፋ ይሻላል ብሎ የወሰነው ውሳኔ ነው። ነገር ግን ሹፌሩ ደስ የሚለው ነገር ያን ያክል መኪናው ጉዳት አልደረሰበትም። እሱም ጉዳት ሳይደርስበት ቀርቷል። ፈጣሪ የወሰነውን የልቡን ንጽህና አይቶ ነው እንግዲህ ፈጣሪ ምህረቱን የላከለት። በሌላ በኩል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት የአረንጓዴ ችግኝ አሻራ አስጀምረዋል ከልጁ ጋር። እስኪ ቪዲዮ እንመልከተው። ውድ ተመልካቾቼ አንድ ጥያቄ ልጠይቃችሁ፣ በኮሜንት ገለጹልኝ። ስለ ጠቅላይ ሚኒስትር አብይ አህመድ ምን ይሰማችኋል? በተለይ የአረንጓዴ አሻራ ስታዩ ምን ይሰማችኋል? እስኪ የሚሰማችሁን በኮሜንት ገለጹልኝ። ቀፍጠን ያለ ባላገር ነው ያልቃል ወጣና ይባላል አለ ሲል አለ አለች። ምን አለ በየአይነቱና ሽሮ ተጋቢ ነው አለ። ከልበት ታርገኝና እንደዚህ እስኪ በየአይነቱ ያልሽውን አምጪ ብሎ ቁጭ አለ ከጎኔ። አየ ባላገር ነገር ምን አድርገው ይሆን? ያው ባላገር ነገር ያው ተከራክሮ መብላት ነው የሚሆነው። እስኪ እንመልከተው። ለማንኛውም ታወቀህ አልበይ። እሺ ቁጭ አለ በየአይነቱ ቀረበለት። በኋላ ጎመን፣ ሰላጣ ምናምን ቲማቲም በጣም እንዲህ በዚህ ነው አጣቱ ገፋ ገፋ አደረጋት። አስተዋለው ምግቡን። ስንት ነው አንቺ? ሳይበላው አላልኩም። የባላገር ነገር ስንት ነው የሚሆን? ያው በእጁ ከነካካ በኋላ ስንት ነው? አዎ በእጁ እንዲህ ነካክቷታል። ሌላውን አይተህ ስንት ነው አንቺ አለ።
30 ብር ትለዋለች። ሳቅ ያፍኖኛል። ምክንያቱም ይሄ ሰውዬ በእጁ ነካክቶታል። ምን ሊያደርግ ነው? 30 ብር ትለዋለች። አየው አሁን ምግቡና ገልመጥ አድርጎ 10 ብር ለብላው አላ አላልኳችሁም? ይኸው 10 ብር ለብላው ሴትዮዋ አይቻልም ትለዋለች ከውስጥ። እሱ አራት አይል ብለው ደገሙ። በቃ እኔ አልቻለሁኝም፣ ሳቅሁኝ። ስስቅ ምን ነው ጌታው ዋጋ መከራከር በሀገራችን ያስቃል ያለኝ። በቃ የገጠር ሰው ሁሌም ያለ ክርክር ምንም ነገር መግዛት አይችልም። 1 ብርም 2 ብርም ቢሆን ተከራክሮ ነው የሚወስድ የገጠር ሰው። አርቲስት ሰማኸኝ በለው በትናንትናው ዕለት እንግዲህ አርፏል። ያረፈበት ምክንያት በትክክል አልታወቀም። ነገር ግን የሕክምና ክትትል ሲደረግለት እንደነበረ እና በቅርቡ ደግሞ በአባይ ቴሌቪዥን ቀርቦ አንድ የማስታወቂያ ስራው በዛውም ፕሮሞት እያደረገ ውፍረት ነበረና እሱን ውፍረት ለመቀነስ ጥረት እያደረገ እያለ 10 ኪሎ ስለቀነሰ በዚሁ ያበርታህ በሉኝ እያለ ነበር። እንግዲህ አርቲስት ሰማኸኝ በለው እንግዲህ ፈጣሪ ነፍሱን በአጸደ ገነት ያኑርልን። አውቀኸው ነው አለችው ሴትዮዋ። አላውቀውም አላት። ሰሜ ባላገሩ እኮ ነው። ኧረ ባላገር የጠጋብ ሀገር ባላገር የሚለው አለችው። ዱላውን ወረወረና እንዲህ ያለው ሸጋ መኳንንት ምን ችግሩ ነው ታዲያችን ጥብቆ ለብሰ መከራ የምታይ አለኝ። በቃ አስቡት እንግዲህ ሹፌሩ ሌላ መኪና ለመቅደም ብሎ ነው እንግዲህ እንደዚህ የገባው። ሹፌሩን ሳላደንቅ አላልፍም። ትናንት ሀረጎ ላይ የተገለበጠው መኪና የገባበትን ገደል እስኪ እንመልከተው። በጣም ያሳዝናል። ይህን ይመስላል እንግዲህ እስማ በጣም ነው የሚያሳዝነው። ፈጣሪ ይሰውራል። እያያችሁት ነው። 100 ሜትር ገደል ነው እንግዲህ መኪናው የገባው። ከዚህ ነው እንግዲህ 31 ሰዎች የሞቱ 29 ሰዎች ደግሞ በከፍተኛ ቁስለት ላይ የሚገኙት። ውድ የጽናት ሚዲያ ተከታታዮች ቪዲዮውን ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ አዲስ ነገር እንገናኛለን። በቀጣይ እስከምንገናኝ ባይ ባይ፣ ደህና ሁኑ።